ጤና ይስጥልኝ የተወደዳችሁ ተከታታዮቼ፣ ይሄ ዛሬ ስድስተኛ ቪዲዮ ሲሆን ስድስተኛ ቪዲዮ እና የመጨረሻው ነው። በባለፈው ቪዲዮ ስለ ካሽ ፍሎ እና ኤስ ከርቭ እንዴት ነው ፕሪማቬራ ፒ6 ላይ ጄኔሬት የምናደርገው የሚለውን አይተናል። ዛሬ ጄኔሬት ያደረግነውን ካሽ ፍሎ እና ኤስ ከርቭ እንዴት ነው ኤክስፖርት ማድረግ የምንችለው፣ እንዲሁም እንዴት ነው ሪፖርት ማውጣት የምንችለው ፕሪማቬራ ላይ የሚለውን እናያለን። ተከታተሉን። ይህንን ቻናል ላይክ እና ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ ትምህርታችን እንገባለን። ባለፈው ያየነውን የኤስ ከርቭ እና ካሽ ፍሎ ያደረግነውን እንዴት ነው ወደ ኤክሴል ኤክስፖርት የምናደርገው የሚለውን እናያለን። በመጀመሪያ ቱልስ የሚለውን በመንካት ሪፖርት ዊዛርድ የሚል አለ፣ እሱን እንነካለን። እንደዚህ አይነት ዲያሎግ ቦክስ ሲመጣ ኒው ሪፖርት ዩዝ ከረንት ስክሪን ይላል። እኛ አሁን ላይ ያለንን የስክሪን ከረንት ስክሪን ሴትአፕ እንጠቀማለን። ስለዚህ ዩዝ ስክሪን ከረንት ስክሪን የሚለውን እንመርጣለን። ኔክስት እንላለን። እዚህ ጋር ካሽ ፍሎ ስለሆነ ካሽ ፍሎ ዳታ ስለሆነ የምንፈልገው ታይም ዲስትሪቢዩትድ ዳታ የሚለውን እነካለን። አክቲቪቲ የሚለውን ከመረጥን በኋላ ኔክስት እንለዋለን። መቀጠል እዚህ ጋር 3 ኮለን ግሩፕ ኤንድ ሶርት ኤንድ ፊልተር የሚላለ። ለምሳሌ እዚህ ጋር ግሩፕ ኤንድ ሶርት ላይ እዚህ ጋር WBS ፎንት ኤንድ ከለራችንን የተወሰነ ቦልድ ማድረግ አለብን፣ የሚታይ አይነት ማድረግ አለብን። በዚህ መልኩ ማስተካከል ይኖርብናል። አፕላይ እንለዋለን። ኦኬ እንላለን። እዚህ ጋር ኮለን መንካት እንችላለን፣ ግን እኛ የምንፈልገውን ኮለን ስላስቀመጠን እናልፋለን። ፊልተርም አያስፈልገንም። ኔክስት የሚለውን እንጫናለን። እዚህ ጋር ታይም ስኬል የሚላለን። ፕሮጀክት ስታርት አለ፣ ታይም ስኬል ስታርት፣ እንዲሁም ፕሮጀክት ፊኒሻችንን እሱን እንትን አድርጎ ነው ካልኩሌት የሚያደርግልን። ዴት ኢንተርቫል ይህንን በዊክ እናደርገዋለን፣ ምክንያቱም የኛ ፕሮጀክት የ2 ወር ስለሆነ በዊክ እንከፋፍለዋለን። በዚህ መልኩ ታይም ስኬላችንን ማስተካከል እንችላለን። ኦኬ እንላለን። በመቀጠል ታይም ኢንተርቫል ፊልድ የሚለውን እነካለን። እዚህ ጋር የሚያስፈልገን አሁን ለኛ በጀትድ ቶታል ኮስት ነው፣ ኩሙሌቲቭ በጀት ቶታል ኮስት ነው። ስለዚህ እሱን እናመጣለን። ኩሙሌቲቭ በጀትድ ቶታል ኮስት ይሄንን እናመጣ፣ ምክንያቱም ይሄ ነው ካሽ ፍሎ እና ኤስ ከርቭ ለመስራት የሚያገለግለን ማለት ነው። በዚህ መልኩ እንትን ካደረግን በኋላ ኔክስት እንለዋለን። የሪፖርታችንን ስም ጻፍ ይላል። እኛ ሳምፕል ፕሮጀክት ዋን እንለዋለን። ኔክስት እንላለን። እዚህ ጋር ራን ሪፖርት የሚለውን እነካለን። እዚህ ጋር ያስመርጠናል። ፕሪንት ፕሪቪው ዳይሬክትሊ ወደ ፕሪንተር ፕሪንት ማድረግ፣ ኢሜል አታች ማድረግ፣ እንዲሁም HTML ፋይል ይላል። ይህንን HTML እነካለን። በመቀጠል ኦኬ የሚለውን እነካለን። ስለዚህ በአግባቡ በእንደዚህ አይነት መልኩ ከፕሪማቬራ እንደዚህ አይነት ሪፖርት ጀነሬት ማድረግ እንችላለን ማለት ነው። ይህንን ኮንትሮል+A በመንካት ኮፒ በማድረግ ወደ ኤክሴላችን በመሄድ ኮንትሮል+V በመንካት በዚህ መልኩ ወደ ኤክሴል ማምጣት እንችላለን። እዚህ ጋር እንደምታዩት ኩሙሌቲቭ ቫሊዎች እዚህ ጋር አሉ፣ በየሳምንቱ የተከፋፈሉ። መጨረሻ ላይ እዚህ ጋር ብንመጣ ይሄ
እንደምታዩት ይሄው የኩሙሌቲቭ ቫልዩዋችን ነው። በዚህ መልኩ ማድረግ እንችላለን። ይህንን መርጅ እናደርገዋለን። ዜን ኤስከርቭ ካልኩሌት ለማድረግ እንጫናለን። እዚህ ሁሉንም ድራግ እናደርጋለን። ከዛ ኮንትሮል ነክተን ይህንን እንጫናለን። ከዛ ኢንሰርት የሚለው ውስጥ እንገባለን። ኢንሰርት የሚለው ውስጥ ገብተን እዚህ ግራፍ አለን፣ ቱዲ ላይን አላችን እንጫናለን ማለት ነው። ስለዚህ በዚህ መልኩ ኤስከርቫችንን ማስተካከል እንችላለን ማለት ነው። መምረጥ እንችላለን ማለት ነው። በዚህ መልኩ ማስተካከል ይቻላል። የታይም ላይናችን በዚህ መሰረት እዚህ ጋር ነው። ይሄ ደግሞ በጀት ቶታል ኮስታችን ነው። በዚህ መልኩ ይሄ ማድረግ እንችላለን። እንደምታዩት ይሄ ነው ማለት ነው። በዚህ መልኩ ኤክሴል ሪፖርት ማዘጋጀት እንችላለን ማለት ነው። መታየት ነው። ከዚህ አድርገን እናዘጋጃለን። በዚህ መልኩ ማዘጋጀት እንችላለን። እንደዚህ አድርገን ካሽፍሎዋችንን በዚህ መልኩ ማዘጋጀት እንችላለን። አይሆፕ በቀላሉ መረዳት የሚያስችል እንደሆነ ይገባኛል። በቀላል ነው። ስለዚህ በዚህ መልኩ ማድረግ እንችላለን። ኢዝሊ ካሽፍሎና ኤስከርቫችንን ማስተካከል እንችላለን። በየወሩ አሁን በዚህ ሳምንት ይሄን ያህል ወጪ ኤስከርቭ እንደምታዩት ወጪያችን ከፍ እያለ ነው የሚሄደው። ይኸው ኤስከርቭ ላይ እንደምታዩት እዚህ ጋር ፒክ ላይ እዚህ አካባቢ 27 ጁን ላይ ፒክ ላይ የሚደርስበት ነው። ስለዚህ በዚህ መሰረት መረዳት እንችላለን ማለት ነው። ስለ አዳመጣችሁኝ አመሰግናለሁ። ቀጣይ በሌላ ሶፍትዌር በቴክላ ስትራክቸርን የምናይ ይሆናል። እስከዛው ድረስ ግን ሰላም።